የብልጽግና ወይም የአብይ መንግስት በጣም ስትራቴጂ ነድፎ ከኢሳያስ ከኤርትራ መንግስት በተሰጠው ትዕዛዝ መሰረት የአመጹን ጥሪ የኢትዮጵያን ህዝብ ቄሮ ላይ ማለት ነው ትልቅ የተለያዩ ምክንያቶችና ጥላቻ አብሶ በነጆሃርና በሌላ የኦሮሞ ፖለቲከኞች ላይ አስፈላጊውን ጥላቻ በኢትዮጵያ ህዝብ እንዲያድር በጣም የተንኮል እንትኑ ጀምረዋል ማለት ነው። ብልጽግና ድራማ ለመስራት ተዘጋጅተዋል። ኤዳብሊው አውቼ ሰላምነ ወደ ትላልቅ የኦሮሞ ግሩፖች ሸርበልልኝ ዛሬ አዲስ መልእክት አለኝ። የአብይ መንግስት የቄሮውን ሰልፍ እርምጃ የሚወስዱ ኃይሎች አዘጋጅተዋል። የሰልፍ እርምጃ ወሳጁ ኃይሎቹ ተኳሽ ኃይሉ የኢትዮጵያ መከላከያ ሰራዊት እንዳልሆነ የተመረጡ ከሻዕቢያ መንግስት ተመሳሳይ ሚሊተሪ ለብሰው የኦሮሞን ህዝብ ለመግደል እንደተዘጋጁ ይህንን የኦሮሞ ወጣት ማወቅ መቻል አለበት። ቢያንስ ገዳዮች እንደምንም ብለህ ለመያዝና እጅ አንገት ለአንገት ተያይዘህ ገዳይ እጅ መያዝ መቻል አለበት። ማን እንደገደለህ ለዓለም ማሳወቅ መቻል አለበት። የመከላከያ ሰራዊት ነው እየገደለ ያለ፣ የሌላ ጣልቃ ገብነት ነው እየገደለ ያለ። ይህንን ለይተህ ማወቅ መቻል አለበት። ሁለተኛ ትልቁ የአብይ ሴራ ግን ቤተክርስቲያን የሚያቃጥሉ ሰዎች አዘጋጅተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያንና የተለያዩ መስጊዶችን የሚያቃጥሉ ኃይሎች አዘጋጅተዋል። ራሱ ብልጽግና ከተለያዩ የውጭ ኃይሎች በመተባበር እንደዛ ኦሮሞ ተናጋሪዎች የመሰሉ ሰዎችን በማሰለፍ የኢትዮጵያ በአዲስ አበባ ዙሪያ በተለያዩ በከተማዋ ዙሪያ የሚገኙ አብያተ ክርስቲያናቶችን ለማውደም የቄሮ ትግልን ጥላሸት ለመቅባት እየተንቀሳቀሰ በኃይለኛ ተዘጋጅቶ ይገኛል። ቄሮ ቤተክርስቲያንና መስጊዶች ላይ ትላልቅ ጥንቃቄ በማድረግ የአመጽ ሰልፍ ስታካሂድ የምታደርገውን የሰልፍ እንቅስቃሴ የት ቦታ ምን ማድረግ እንዳለብህ ከወዲሁ በትላልቅ የኦሮሞ ግሩፕቶኞች እንዲነገርህ ቤተክርስቲያን ማቃጠል መስጊዶችን ማቃጠል ወደነ ጆሃር ወደ ሊያዩ የኦሮሞ እንትኖችን ለማላከክ የብልጽግና ፓርቲ ራሱ አቃጥሎ እናንተን አቃጠላችሁ ለማለት ዝግጅቱ ጨርሷል። ስለዚህ የኦሮሞ ወጣቶች ትግላችሁ በተመረጡ የአብይን መንግስት ያዳክማል በምትሉት ስትራቴጂ መሆን መቻል አለበት እንጂ በቤተክርስቲያን ራሱ አቃጥሎ እናንተን ለማጠልሸት ራሱ ለማቃጠል ዝግጅቱ ጨርሷል። ስለዚህ ይህንን ዝግጅት እናንተ ቄሮዎች በተጠንቀቅ ወይም ቤተክርስቲያንን የሃይማኖት ተቋማትን ባለ ማቃጠል የሚያቃጥሉትን ወይም ይህን ሊያቃጥል የተዘጋጀ ኃይል በማምከን ትልቅ ስራ እንድትሰሩ እኔ እንደ አንድ የትግል አጋራችሁ እንትን እላለሁ ማለት አበክ እነግራችኋለሁ ማለት ነው። እንደ ወንድማችሁ ቤተክርስቲያን ላይ ማቃጠል የሃይማኖት ተቋማትን ማፍረስ ለትግሉ በኢትዮጵያ ህዝብ የቄሮን አስተሳሰብ ወይም የነጆሃርን አመለካከት ወደ ሌላ አቅጣጫ ወደ ሌላ አንግል የሚያስገባ የብልጽግና ልክ ብልጽግና በሰራላችሁ ሴራ መግባት የለባችሁም። እዚህ ጋር ትልቅ ጥንቃቄ ማድረግ መቻል አለባችሁ ቄሮ። ስለዚህ ቄሮ ተኩሶ የሚገድልህ ደግሞ ማን እንደሆነ ለይተህ ከወዲሁ ማወቅ መቻል አለበት። የሻዕቢያ ወታደሮች ተዘጋጅተው የተለያዩ የሚሊተሪ በመልበስ ይህንን ነገር እንትን ለማድረግ ፌስቡክም እየዘጉኝ ነው መሰለኝ ገና ለገና እንትን እያደረጉት ነው። ኤኒዌይ ይህንን መልእክት ወደ ትላልቅ ግሩፖች ሼር አድርጉልኝ። እዚህ ያላችሁ አንድ 20 ምናምን ሰዎች አላችሁ፣ ይህን ሼር አድርጉት። የአብይ መንግስት ቤተክርስቲያን ለማቃጠል ሙስሊም ይሁን የኦርቶዶክስ ያገኘውን ቤተክርስቲያን ለማውደም ቆርጦ ተነስተዋል የአብይ መንግስት ማለት ነው። ስለዚህ ይህንን ከወዲሁ እንትን ማድረግ መቻል አለብን ማለት ነው። የዚህ መንግስት ተንኮል ማወቅ መቻል አለብን። ቄሮ ደግሞ ይህንን አይነት ድርጊት የሚያደርጉትን ኃይሎች እንኳን ራስን መከላከል መቻል አለበት። አብያተ ክርስቲያናቶች መስጊዶች ምናምኖች ይህን ሊያደርግ የሚንቀሳቀስ ኃይል በተደራጀ መልኩ ማምከንና መከላከል መቻል አለባችሁ። ስለዚህ ይህንን ለማለት ነው። ሼር አድርጉልኝ። የአብይ መንግስት በሻዕቢያ ወታደሮችን የቄሮዎችን ለማስገደል ተዘጋጅተዋል።
ቤተክርስቲያን ለማቃጠል ከወዲሁ ተዘጋጅተዋል። ስለዚህ ይህንን የአብይ ድራማ መሆኑን አውቀን ከወዲሁ ቄሮ ይህንን ነገር አስፈላጊውን ጥንቃቄ አድርገህ ትግልህን እንድታቀጣጥል ወይም የጠራኸውን የሰልፍ ጥሪህን እንድታደርግ ይህንን ለማለት ነው። በጣም አመሰግናለሁ። ቴንክ ዩ ሼር በሉልኝ በትላልቅ የኦሮሞ ግሩፖች ማለት ነው። በጣም አመሰግናለሁ። ይሄን ለማለት ነው።